this is the ultimate test ሲል ነበር ዴክላን ራይስ። ካራባው ካፕ ላይ ፍጻሜው ላይ ዋንጫ ተቀምተናል፣ ተሸንፈናል፣ የዛ ማካካሻ መሆን አለበት። በቀል ማለት ነው፣ ስፖርታዊ በቀል። አያችሁ በምን እንደሚጠቀም። በፍጻሜው ጨዋታ ላይ ተሸንፏል አርሰናል። በዛ ግን አንገት መድፋት ሳይሆን በዛው ሽንፈት ላይ እንደ መስፈንጠሪያ ተጠቅመው የሊጉን ወሳኝ ጨዋታ ድል መንሻ መሳሪያ ማድረግ ማለት ነው። እንዴት ያምራል አለኩ። በጣም እኮ ደስ ይላል። በዚህ ፈታ ብሎ ለመታየት ነው። ዴክላን ራይስ ጨዋታውን ለመጫወት ጓግቻለሁ። እግር ኳስን እኮ የምንጫወተው ለዚህ አይደል እንዴ? እንደዚህ አይነት ኤክስፔክቴሽን ያላቸው ጨዋታዎች። እርግጥ አንዳንድ ትልልቅ ተጫዋቾች ብዙ ጊዜ ጫናን ይፈልጋሉ። ጫና ራሱ ሞቲቬት የሚያደርጋቸው ተጫዋቾች ብዙ ናቸው። እንደው ዝም ብሎ ፍዝዝ ያለ ኤክስፔክቴሽን ካለው ጨዋታ ይልቅ እንደዚህ ልዩ ትኩረት የሚሰጠው መድረክ ላይ ራሳቸውን የሚያሳዩ ተጫዋቾች አሉ። የብዙዎች ጥርጣሬ እኮ አርሰናል በዚህ ስንጥቅጥቅ ባለ ሊሰበር በተቃረበ ፍራጃይል ስነ ልቦና ላይ ይሄ ጨዋታ የሚያመጣውን ሸክም መቋቋም ይችላል ወይ ነው አይደል? ግን ማን ያውቃል? ውድ አድማጮች ማን ያውቃል? እንደዚህ አይነት ትልልቅ ሞመንት ላይ ራሳቸውን ፍክት አድርገው የሚያሳዩ ተጫዋቾች አሉ በዚህ መድረክ ላይ። ገና ልጅ ሆነ አለ ዴክላን ራይስ። ጨዋታዎችን ስትመለከት በተለይም የሊግ ጨዋታዎችን ስታይ እንደዚህ አይነት ትልልቅ ግጥሚያዎችን ማየት ያጓጋ ነበር። እንደዚህ ያሉ የዋንጫ አሸናፊውን የሚወስኑ ትልልቅ ቅጽበቶችን ታያለ። ምን ማለቱ ነው? እንደዚህ ያሉ ሞመንቶችን ስንመኝ ነው እኛ ያደግነው። ዋናው ጉዳይ ለዚያ ዝግጁ መሆንህ ነው። ዋናው ጉዳይ ለማሸነፍ ምን ያህል እንደጓጓህ በብቃት ማሳየት ነው አለ። አርሰናል እንዲሆኑ መገኘት አለበት። በታክቲኩ ረገድ ያንን ፍዝዝ ቅዝዝ ያለውን ኳስ ወደ ኋላ በግራስ ግማሽ ሜዳ መቆየት ምናምን የሚለውን ሎው ቴምፖ ይሄ ፍሪዚንግ ቴምፕሬቸር ውስጥ የገባ ጨዋታ እሱን ይዘህ ወደ ኤቲሃድ ባትሄድ ይሻላል። ወደ ኤቲሃድ ባሄዱ ይሻላል። እንደዛ ከሆነ መቼም አትሄዱ አይባልም። መርሃ ግብሩን ግድ መጫወት አለባቸው። ግን በቃ አሁን ካልሆነ መቼ ሊሆን ነው? ያው ማንቸስተር ሲቲ የሚያጠቃ ቡድን ነው። ለአርሰናልም ደግሞ ፎርሙላው መሆን ያለበት እሾህን በሾህ ነቅሎ ወጥቶ በራሱ ተከላካይ። መቼም ብዙዎች ያደንቁታል። ቤስት ዲፌንስ ነው በሊጉ ላይ እንደ ቡድን ያለው መከላከል፣ የመጨረሻው መስመር መከላከል፣ በተናጠል እነ ማጋሌሽ እነ ሳሊባ ያላቸው መከላከል። ኳስ ብዙ እዛ አካባቢ ከቆየ የአርሰናል ደጋፊዎች መሳቀቃችሁ ነው። ለምን ይሳሳታል ቡድኑ? ዳታዎች የሚያሳዩት አንደኛ ነው። ብዙ እየተሳሳተ የጎል ሙከራ የሚሞከርበት ቡድን ነው። ከ30 በላይ በዚህ በስፖርቲንግ ሊዝበን የመልስ ጨዋታ ላይ እንኳን ወደ ጎል ሙከራ አልተቀየረም እንጂ ለተጋጣሚ ዴቪድ ራያን ስህተቶች አይታችኋል። አደጋ መጋበዝ ኑና እዚህ በሬ ላይ ተጫዋቱ አይሆንም። ባይሆን ታጠቃለህ። ሬስት ዲፌንስ እና አጠቃላይ የዲፌንስ የመከላከል ጨዋታውን ትኩረት ከፍ በሚያደርግ ዝግጅት ግን መምጣት አለበት። ሬስት ዲፌንሱ አስተማማኝ መሆን አለበት። ያ ማለት ሲቲን ታጠቀዋለህ በመልሶ ማጥቃት እንዳያጠቃ ሬስት ዲፌንሱ ወሳኝነት አለ። በዚህ በኩል አርሰናል ቢተማመን ይችላል፣ እንደኔ ሐሳብ ይችላል። ምክንያቱም በመከላከሉ በኩል ብዙ ሲደነቅ ስለኖረ እና ማጥቃቱ ላይ ጠንከር ቢል በመከላከሉ ነባር የሆነ ጥንካሬ ስላለ፣ በተጨማሪ ደግሞ ይሄን ጨዋታ ያላሸነፈ የቱን ሊያሸንፍ ነው? ሁሉ ነገር ያበቃል እኮ በቃ እንዴ አብሮ በቃ ከዚህ በኋላ ያው ኤቲሃድ ላይ የካራባው ካፕ ፍጻሜ አይነት ወይም ደግሞ ማንቸስተር ሲቲ ሊቨርፑል ላይ እንዳሳየው የበላይነት አይነት ዶሚናንት ሆኖ ከተገኘ ባለሜዳው ቡድን እመኑኝ የአርሰናል ጉዳይ ያበቃል። የ4-0 3-0 ምናምን አይነት ነገር ከተመዘገበ ይሆናል ብዬ አላስብም። ግን እንደዛ ከሆነ በፕሮግራሜ መጀመሪያ ላይ ያልኩት ነገር ነው የሚደገመው። ኬቪን ኪገን በኒውካስል መልበሻ ቤት እንደተዛመተ ቫይረስ መስሎታል አልኳችሁ አይደል? የሆነ የሽንፈት ቫይረስ
ስሜት የሚያቀዘቅዝ ተነሳሽነትን የሚያወርድ ቫይረስ በወሳኝ ተጫዋቾቹ ዘንድ ተዛመተና አንዴ አወረዳቸው። መንከባለል ተጀመረ። ማንም አላቆመውም። ሮቤርቶ ማንቺኒ ደግሞ ምን ብያችሁ ነበር? በማንቸስተር ሲቲ ሳለ ከተራራ ጫፍ ላይ በእንድርድሪት ቁልቁለቱን እንደሚንሸራተት የበረዶ ፍንካች ነው ማለት ይቻላል ብሏል። የቡድኑን ስሜት የቡድኑን ውጤት በዚህ መልኩ ነው። ከአልፕስ ተራራ ላይ አቫላንሽ ነው የሚሉት የበረዶ ማዕበል አለ አይደል? መንሸራተት ከጀመረ ሸሽተህ እንኳን አታመልጥም። መጥቶ ላይ ስሩ ካለ ተራራው ስር አቀበቱ ስር ያሉ ቤቶችን ሁሉ መቃብር ነው ያረጋቸው፣ ይቀብራቸዋል። በምንም መልኩ ሊቆም የሚችልበት እድል የለም። አንዴ መንከባለል ከጀመረ ይሄ ነገር ነው የሚሆነው። በኢቲሃድ እንደዛ አይነት ሽንፈት ያ እንዳይሆን ታዲያ አርሰናል እንዳልኳችሁ አቀራረቡ ሁሉ በዚህ መርህ ላይ የተመሰረተ መሆን አለበት። እሾህን በእሾህ እንደምናናቅ እንዴት በዝንቁን ነው እኛን ወደ ኢትሃድ አቅንተን አቻ መውጣት ይጫወታሉ ብላችሁ የምታወሩት? እኛ ለአንድም ሰከንድ ይሁን አቻ ስለመውጣት አስበን አናቅም። ኢትሃድ ለይደን አሸንፎ ስለመምጣት እንጂ ሲል ተናገረ አሰልጣኝ አርቴታ። ጀምአው ኮንፊደንስህን በጣም ወድጄልሃለሁ አርቴታ። ኦዲጋርድ፣ ቲምበርና ካላፊዮሪ እንዴት ነው ለእሁዱ ጨዋታ ይደርሳሉ ተብሎ ተጠየቀ። እስቲ እየሞከርን እንገኛለን። የሆናቸው የመድረስ አዝማሚያ ሊኖራቸው ስለሚችል ነገን መመልከት ይኖርብናል። ማዱኪን እንደዚሁ ነገን ከልምምድ በኋላ ነው ውሳኔ የምናስተላልፈው ሲል ተናግሯል። ቡካዮ ሳካ ግን ጀምአው ከሲቲ ጨዋታ ሙሉ ለሙሉ ውጪ እንደሆነ ነው እንግዲህ እየተነገረ የሚገኘው። ሌላው ለአርቴታ የቀረበለት ጥያቄ ስለ ዋንጫ ፉክክሩ ነው። ጋርዲዮላ እንደሰጠው ታውቃላችሁ። የእሁዱን ጨዋታ ከተሸነፈን ከዋንጫ ፉክክሩ ውጪ ነን ብሎ ነበር። አርቴታ እንዴት ምን ትላለህ ስለዚህ ጨዋታ ተብሎ ተጠይቆ ነበር። ነው እንደዛ ማለት በጣም ከባድ ነው። 6 ጨዋታዎች ይቀሩናል። እያንዳንዱ ጨዋታዎች በዋንጫ ሂደት ላይ ትልቅ ሚና አላቸው። አንድ ጨዋታ ብቻ የዋንጫ ሂደቱን ይወስናል ማለት በጣም ከባድ ነው ሲል በሳሉ አሰልጣኝ አርቴታ ተናግሯል። አርሰናል እያሳየ ባለው ወቅታዊ አቋም ጭራሽ ነው እምነት የሌለኝ። እንደውም ባለፉት 3 ዓመታት እዚህኛው ጨምሮ ደግሞ ባለፉት 4 ዓመታት እንደዚህኛው ሰሞኑ እያየ ነው ከካራባኦ ካፕ ጨዋታ በኋላ እያየ ነው እንዳለው አርሰናል ምንም ኮንፊደንስ ማይሰጠኝ አርሰናል አይቻል አቅም ነው የምላችሁ። አርሰናል ምን ሆኖ ነው እንደዚህ ሆኖ የሚለውን ነገር በዚህ ቪዲዮ እናያለን ማለት። ከዛ በፊት ግን ሁላችሁም ገብታችሁ አካውንቴን ኮፒ ሊንክ እያደረጋችሁ ፎሎ ያላረጋችሁ ፎሎ እያደረጋችሁ በጥሞና ተከታተሉኝ ነው የምላችሁ። ብዙ ሰው የሜንታሊቲ ችግር ይመስለዋል። እኔ ሜንታሊቲ ችግር አለ ትንሽ ቢኖርም ያው ሲወጡትም አያለው አላ በሜንታሊቲ ተመጣጣኝ የሆነን ቡድን አሸንፈው ወይ ደግሞ አቻ ወጥተው የሚያስፈልጋቸውን ነገር ሰብስበው ሲወጡ አያለው። ትላንት ለምሳሌ ያስደስተኝ በሜንታሊቲ በልጠው ስለተገኙ ነው። በውጤት በልጠው ባይገኙም ማለት ነው። ስፖርቲንግን ስንትና በየጨዋታው አቨሬጅ ጎሉ 2.25 የነበረን ቡድን በአንድ ሾት ኦን ታርጌት ምናምን ያባረር ነው እና ሜንታሊቲው አለ። አትሊስት ዋንጫ ለመብላት ያህል በቂ ሜንታሊቲ አለ። ችግሩ ምንድነው ብትሉኝ በታክቲክስ አርቴታ ተነቅቶበታል። ይሄ አርኒ ስሎት ነበር መጀመሪያ ይሄን ታክቲክ ያመጣው። አርኒ ስሎት ጋር ዘንድሮ 180 ደቂቃ ተጫውተን እኛም አንድ ጎል አላገባን። እነሱ በፍሪኪክ አንድ አግብተውብናል። ዞሮ ዞሮ የስፖርቲንጉ ጨዋታ ግን በዛኛው በኩል ማለት እንደዚህ ልንደረግ የቻልነው ማግባት ስላልቻለን እና ፔፕ ይሄንን ስታይል መጥቶ ሪፎርም አድርጎት ካራባኦ ካፕ ላይ ደገመው ነው የምላችሁ። 4 ከፊት ለፊት ታስቀምጣለህ፣ 2 መሃል ላይ 4 ከኋላ። ከዛ ፕሬስ አታረግም፣ ቦክሳችን ውስጥ ትገባና ፕሬስ አታረግም። ከዛ እኛ እንድንጮት ትጋብዘናለህ። ኳሱን ላለመጣት ስንል ራያ ይጠልዛል ማለት። ቦርንማውዞችም አዶናይ ኢራዮላ ይሄንን ታክቲክ አይቶት የኛ ጨዋታ ላይ ደገመው። ከዴክለን ራይስ ቀጥሎ በጣም ብዙ ጊዜ ታች የነካው ዳቪድ ራያ ነው። አስበዋል? ዳቪድ ራያ 10 ቁጥራችን ነው እንዴ? ቻንስ ክሬት የምናደርገው በዳቪድ ራያ ነው እንዴ? አዲሱ አርቴታ በጣም ከፊት ለፊቱ የሚገጥመው ቻሌንጅ የሜንታሊቲ አይደለም ትንሽ ችግር ቢኖርም፣ የመዳከም አይደለም ትንሽ ችግር ቢኖርም፣ ከሁሉም የበለጠ በታክቲክ መበለጥ ነው። ገባርላ አርቴታ ብዙ ጊዜ ያለፉት 3 ዓመታት በታክቲክ ሲበለጥ ያዩዋቸው እንትኖች ጊዜዎች በጣም ጥቂት ናቸው እና በታክቲክ በልጠህ ስታሸንፈው ደግሞ ያቺን ነገር ወዲያውኑ ለማስተካከል ሰጥለጥ ብሎ ነው የሚሰራው። እቺኛዋን ፓሲቭ ፕሬስ የሚለውን ነገር ግን ለማስተካከል ምን አይነት እርምጃዎች እንደሚወስድ እሁድ ለታ ማየት ፈልጋለሁ ነው ማለት ገባርለ። እኔ አይ አም ኦን ፋየር ምናምን ሲለኝ ማለት ነው ገብቶ አጫወታችን ይቀየራል ብላችሁ እንዳታስቡ። አርቴታንም እረዳዋለሁ በዚህ ረገድ ማለት ትንሽ ነገር ቀይሮ እቺን ነገር ማስተካከል ያለበት ትንሽ ነገር። ብዙ ነገር ቀይራለሁ ካልክ ተጫዋቾቹን እንደ አዲስ
እንደ አዲስ ስትራቴጂ ብታወርድባቸው ከመስራቱ ይልቅ ያለ መስራት እድሉ ከፍተኛ ነውና በተከታታይ 4 ጨዋታ ከተሸነፍኩ በኋላ ከዛ በኋላ ያሉትን 2 ጨዋታ ነው የምታሸንፈው ምናምን ነገር እንደዚህ አይነት ነገር ታክቲክ ቀይራለሁ ካልክ በዚህ ደረጃማ ያለችዋ ነገር እየሰራሽ ነው። እሱንም ደግሞ ስፖርቲንግ ላይ ትላንት አስመስክረናል። አይግባብህ መጀመሪያ አይግባብህ። ከዛ ለማግባት ምንድነው የምታደርገው? ሴት ፒስም ኦልሬዲ እየደረቀ ነው። እሱ ግን ሁሌ አመቱ መጨረሻ ላይ ሴት ፒስ ይደርቃል፣ አመቱ መጀመሪያ ላይ ይጦፋል። ኔክስት ሲዝን መጀመሪያ ላይ ሲጦፍ ታዩታላችሁ። እሱ ይመለሳል ብለን እንገምታለን። ግን በዋነኝነት ወደ ጠላታችን ፋይናል ሰርድ በተደጋጋሚ መግባት አለብን። የማን ሲቲ ጨዋታዎች ላይ የምጠብቃቸው ነገሮች ዳቪድ ራያ ልክ እንደ ቦርንማውዝ ጨዋታው በጣም ኳስ እየነካ ከተገኘ ችግር ነው። ማን ሲቲ እኛ ቦክስ ውስጥ ከገባ በኋላ እኛ ተቀባብለን የሱ ቦክስ ውስጥ ይዘነው እንሄዳለን፣ ጥሩ ምልክት ነው እንምላችሁ። ስኮሩን ሪዛልቱን ምናምን ተውት። 1-0 ብናሸንፍም 0-0 ብንወጣም ማየት የምፈልገውን ነገር ነው የምነግራችሁ። ገባችሁ? አቻ ወይም ማሸነፍ ለኛ በቂ ነው አይደለ? ግን ሌሎቹ ቡድኖችም ራሱ ይሄን ነገር እያደረጉ ሊያሸንፉን ይችላሉ። አንዴ ይሄን ነገር መቅረፍ ካልቻልን አይደለ? ተጫዋቾቹን ሰንጥቀን የማለፍ አቅም ያስፈልገናል። ኦዲጋርድ ከሌለ ቡድኑ የለም ማለት ከባድ ነው። በጣም ከባድ ነው። በዚህ ደረጃ ኦዲጋርድ ላይ አቋሙ ላይ ያለውን ኦዲጋርድ ላይ ጥገኛ መሆን የለብንም። ስለዛ አርቴታ እዚህ ድረስ ያመጣበትን ታክቲክ እንድትቀይር አንፈልግም። ግን ትንሽዬ ብቻ ጠቅጠቅ አርጋት ኳስ እንዲመሰረት መተው ተቀብለው አንድ ተጫዋች አልፈው መግባት የሚችሉ በተጫዋቾቹ መሃል አቀብለው መግባት የሚችሉ ብቻ ባጭሩ ማን ነው ፓሲቭ ፕሬስ እንደረግ እኛ ሜዳ ላይ መተው ፕሬስ ማያረጉን ከሆነ ከዛ ወጥተህ እነሱ ሜዳ ውስጥ እንዴት እንደምትገባ ማየት ፈልጋለሁ። ይሄንን ካየሁኝ ወያዘገነርስ ነው ማለት ተረዳኝ አይደል? ብዙ ለውጥ አትፈልግ። እቺ ለውጥ ካመጣን ዋንጫውን እንበለዋለን። ከባድ የሆነ ትናንት የሰራሁት ቪዲዮ አይታችኋል ብዬ ገምታለሁ። ከባድ የሆነ የታክቲካል ችግራችንን ለመወጣት አንደኛው መፍትሄ ነው ብዬ ማስበውን ነገር ዛሬ እሱን በደንብ እናይበታለን። ማለት ካይ ሃቨርትዝ ወይስ ቪክተር ዮከሬስ በጣም ትልቅ ለውጥ ስለሚያመጣ ነው። ተረዳኝ አይደለ? ማንን ብናሰልፍ ይሄንን ፓሲቭ ፕሬስ ሜዳችን ውስጥ ገብተው ፕሬስ ሳያደርጉን ሲቀሩ ከዛ መውጣት እንድንችል አንደኛ መፍትሄ ነው ብዬ ማስበው ካይ ሃቨርትዝን ማሰለፍ ነው። ለምን እንደሚጠቅመን በዚህ ቪዲዮ አስረዳችኋለሁ። ማለት ኢቨንት ተዘጋጅቷል ወይ ለምትሉን ሰዎች ግዙፉ አዶት ኢንተርቴይንመንት እኔና ብሩኬ እንደተለመደው ፏፈሽ እናደርጋችኋለን። እዛ ቤት እኮ እድሌ ያበደ ማን እዛ ቤት አልሸለም አብዩ የሌለም የአዶት እድል ደግሞ ተመችቶኛል። ቸልሲና ቶተናምን ባክ ቱ ባክ እዛ ነው የሰጠሁት። ማን ሲቲም ኔክስት ሆኛለች ነው የምልሽ። ቪክተር ዮከሬስ ሲሰለፍ እነሱ ሜዳ ላይ ገብተን እድል ከፈጠርን በኋላ እድሉን እንዲጠቀምልን አይደለ? አሁን ደግሞ አዲስ እየተቸገርንበት ያለው ነገር ከሜዳችን መውጣት ያቅተናል። ከሜዳችን መውጣት አቃተን ማለት ኮርና እናገኝም፣ ከቦክስ ውጪ መተን ማግባት አንችልም፣ ከቦክስ ውጪ ክሮስ አድርገን ማግባት አንችልም። ዞሮ ሙሉ አታኪንግ አውትፑታችን ኮምፕሊትሊ ሸት ዳውን ሆነ ገባርለ ሃቨርትዝ ከ10 ኳስ አንዱን ነው የሚያገባው፣ 9ኙን ይስታል እኮ ብትለኝም ቪክተር ዮከሬስን ይዘን ከገባን ደግሞ 10 ቻንስ አይደለም አንድም ቻንስ አንፈጥርም። ምክንያቱም የነሱ ቦክስ ውስጥ መግባት ቦክስ ውስጥ አይደለም የነሱ ሃፍ ውስጥ መግባት ስለሚቸግረን ራያ 10 ቁጥራችን ሆነ ራያ ደግሞ አንድ የ10 ቁጥራችን ሲሆን ረጅም ኳስ ለሃቨርትዝ ይሰጠዋል። ሃቨርትዝ አየር ኳስ አስበው፣ ሃቨርትዝ ከጉዌሂ ጋር ሃቨርትዝ ከኩሱኖቭ ጋር አየር ኳስ ትልቅ አድቫንቴጅ ነው የሚሰጠን። ሃቨርትዝ ካለ እድል እንፈጥራለን። ምን ስተው እድል ራሱ ይፈጠር አባቴ እድል መፍጠር ነው ያቃተን። ስለዛ ላይናፔ ላይ ብቻውን ብዙ ማብራሪያ መስራት ስለማልፈልግ ነው ካይ ሃቨርትዝን ነው ማሰልፈው ነው የምላችሁ። አርቴታም ይሄ እንደሚያስብ እርግጠኛ ነኝ። አርቴታ ምንም ነገር አይነግረንም፣ ግን ፊቱን አይተህ ምን እንዳሰበ መገመት አይከብድም። ረጅም ጊዜ ከተከታተልከው የአድክም የሆነ ማናጀር ነው ዊን አይም ኦን ፋየር ከምትለን ኢቲሃድን ሄደ ኦን ፋየር አድርገው ትመጣለህ። ያለበለዛ ፋየርድ ነህ አባቴ።